አይደለም ባይዘው ጥሩ ፔይንግ ጆብስ ጆብ ክሬሽን እና ፔይንግ ጆብስ የተለያየ ነው። ለምሳሌ ለአንድ ሰው የስራ እድል ፈጥረለት በወር 3000 ብር ስለከፈልከው ጆብ አይደለም ኳሊቲ ጆብ የሚባላል እና ባለሀብቶቹ ብድር መውሰዳቸው ለኔ ችግር አይደለም። ግን ስቲል ሎን ዳይቨርሽን የለም ወይ ብድሩን ዳይቨርት ያደርጉትም ወይ በትክክል ለተባለው ፕሮጀክት ሲተገብሩታል ወይ የስራ እድል ይፈጥራሉ ወይ የውጭ ምንዛሬ ጀነሬት ያደርጋሉ ወይ ታክስ ይከፍላሉ ወይ ቫልዩ ቼኑን ያንቀሳቅሱታል ወይ አቅራቢ ከስተመር የሚባለው ቫልዩ ቼን የመሳሰሉ ጥያቄዎች ስላሉ ፈታ አላየኝ መሰለኝ። እሺ ሁለት ደቂቃ ሲቀር አሳይቼ ነበር። ችግር የለም በአንድ ደቂቃ ተኩል ምናምን ፋይናላይዝ ለማድረግ ሞክር። ይቀርታ በመጨረሻ ለኔ የዚህ ሁሉ አስተዋጽኦ ችግሩ ባንኮች ላይ ነው። ባይዘው የባንኮች ፐርፎርማንስ is a function of the macro economy and zero እንትን ሬጉሌሽኑም እንዳለ ሆኖ ግን እኔ ባለኝ ኦብዘርቬሽን ኢትዮጵያ ውስጥ በእውቀትም በስነ ምግባርም ብቁ ባንከር ስለሌለን ነው የሁሉ ችግር የተፈጠረው። ሴንሲቲቭ ባጭሩ ለሼርሆልደር ሪተርን ብቻ የሚሰሩ ሳይሆን ለኢኮኖሚው ግድ የሚላቸው ባንኮች በትክክል ስላልፈጠርን ነው ብዙ ክሪቲክስ ባንኪንግ ላይ የማየው ብዬ ነው የማስበው። አቅም ግንባታ አንደኛ የእውቀት ማወቅ አለበት አንድ ባንከር በትክክል what is bank and what is the role of bank የሚለውን በደንብ ማወቅ አለበት። ባንክ ማለት ሲሪየስ ተቋም ነው። ባለፈው እንደተናገርኩት ባንክና አንድ ሱቅ እኔ የተለያዩ ናቸው። ባንክ ማለት ሲሪየስ ተቋም ነው። ኢኮኖሚውን አፌክት ማድረግ የሚችል አቅም ያለው እንጂ ለሼርሆልደር ትርፍ ብቻ የሚሰራ ተቋም አይደለም። ለኔ ዛት ሰው በጣም ሲሪየስሊ ሬጉሌት የሚደረጉ ባንኮች በብሔራዊ ባንክና በጣም ትልቅ ሀገራዊ ኃላፊነት ያለባቸው ተቋማት ናቸው። ኢኮኖሚውን የሚመሩትም እነሱ ናቸው። እኔ እንደዛ ነው የሚገባኝ። ባንክ ማለት የኢኮኖሚው መሪ ማለት ነው። ዝም ብሎ ለትርፍ ብቻ የተቋቋመ እንደዛ ከሆነ በቃ the way we think about banks ወይ ተሳስተናል ወይ ምን ተሳስቻለሁ ወይ እናንተ ተሳስታችኋል ብዬ ነው የማስበው። እና ኢትዮጵያ ውስጥ ያሉ ባንከሮች የእውቀት ክፍተት አለባቸው። ከፍተኛ የሆነ የስነ ምግባር ችግርም አለ፣ የገቨርናንስ ችግር አለ። because of this even አይደለም ለኢኮኖሚ እድገት አስተዋጽኦ ለማድረግ even የሼርሆልደርስ ሪተርን እኔ ኮምፕሮማይዝድ ነው ብዬ ነው የማስበው። የኛ ሀገር ባንኮች ጥናቶችን ማየት እንችላለን። ኢፊሺየንሲያቸው ኮምፔርድ ቱ ሰብሳራን አፍሪካ ወይም ኢመርጂንግ ማርኬትስ ከምንላቸው ባንኮች ኢፊሺየንሲ ማለት አውትፑት ኢንፑት ሬሽዮ ማለት ነው። ግብአትን ወደ ምርት የመቀየር ኢፊሺየንሲ ደካማ ነው ብዬ ነው የማስበው። ሳቲስፋይ ሪፎርም ያስፈልጋል። ሌላው እንግዲህ ልጨርስ ሌንዲንግ አፕሮቻቸው ላይ ለኔ ሲሪየስ ጥያቄ አለኝ። ይሄ ኮላተራል ቤዝድ ሌንዲንግ ኦብቪየስሊ ሪስክ አለ። ባንኪንግ ላይ ኮላተራል መያዝ የተለመደ ፕራክቲስ ነው ግሎባሊ። ግን እንደው እዚች ጋር በጣም ሴንሴሽናል ነገር ልናገር። ባንክ የሚቋቋመው ደሃን ሰው ሀብታም ለማድረግ ወይም ደሃን ሰው ወደ ሚድል ክላስ ለመቀየር ሚድል ክላሱን ወደ ሀብታም ለመቀየር ነው ብዬ ነው የማስበው። ባንክ ፐርፐዙ በፕራይቬት የሚቋቋም በማን የሚቋቋም ፐርፐዙ ደሃን ሰው ትራንስፎርም ማድረግ ወደ ሚድል ክላስ ሚድል ክላሱን ወደ ሃየር ክላስ ማሳደግ ነው እንጂ ጥቂት ላርጅ ቦሮወርስ ኦልሬዲ ሀብታም የሆኑ ሰዎችን ሱፐር ሀብታም እንዲሆኑ ማድረግ ያውም ደግሞ ብዙ ኢኮኖሚክ ሮል በላቸው ፕሮጀክቶች ኢንቨስት ለሚያደርጉ ባለሀብቶች ብድሩን መስጠት ለኔ ይሄ እንትን ነው። ሲሪየስ የሆነ ኢኒኳሊቲን ይፈጥራል፣ ሲሪየስ የሆነ ፖቨርቲን ይፈጥራል። ኢቭን ሚድል ክላሱም እንዲጠፋ ያደርጋል። ይሄ ደግሞ ባይዘው ሲሪየስ ፖቨርቲና ኢኒኳሊቲ ጨመረ ማለት ኢቭን ከሀገር አጠቃላይ ስቴቢሊቲ ፖለቲካልም በለው ዋር በለው ፒስ በለው ከነዚህ የሚወጣ ነው ብዬ ነው የማምነው። እኔ ኢኮኖሚው ላይ ሲሪየስሊ ማሰብ ካልቻል ኢቭን ሀገሩን ስቴብል ማድረግ ራሱ አንችልም። ባይዘው ሲሪየስሊ ባንኮች ፖቨርቲ ሪዳክሽን ላይ ኢኒኳሊቲ ላይ ካልሰሩ ወንጀል ይበራከታል። ስራቱ ሲበዛ ኦብቪየስሊ ወደ ወንጀል ይሄዳል። ኢቭን ዋር ኮንፍሊክት ምናምን ምንለው ለኔ በኢኮኖሚክ አናሊሲስ ኢዝ ዘ ሪዛልት ኦፍ ፑር ባንኪንግ ፐርፎርማንስ ብዬ ነው የሚይዘው። ትልቅ ሮል ስላላቸው ሌንዲንግ አፕሮቻቸውን እኔ ሪቫይዝ ቢያደርጉት ደስ ይለኛል። ከኮላተራል ቤዝድ ህንፃ መኪና ምናምን አምጣ ከሚል ለምሳሌ ማይክሮፋይናንሶች የሚጠቀሙት ግሩፕ ጋራንቲ ሞዴል ወይም ሰርድ ፓርቲ ጋራንቲ ወይም ደግሞ ገቨርንመንት ጋራንቲ ተደርጎ
ብድሮቹ ፍሌክሲብሊ የተሻለ ሀሳብ ላላቸው ወጣቶች የሪሊዝ እየተደረጉ ኢኮኖሚው ዳይናሚክ እና ትራንስፎርሜቲቭ መሆን አለበት። አሁን ለእኔ ስታኪንግ ኢኮኖሚ ነው፣ ኢቭን ሪስክ ኢኮኖሚ ነው። በጥቂት ሰዎች የተያዘ ኢኮኖሚ ለእኔ አደገኛ ኢኮኖሚ ነው። እነዛ ሰዎች ፊታቸውን ካዞር ብዙ ነገር ስለሚበላሽ፣ ሰፊው ህዝብ የሚሳተፍበት ኢኮኖሚ ግን ለእኔ ብሮድ ቤዝድ እና ንቅንቅ የማይል ኢኮኖሚ ማለት እንደዚህ አይነት ኢኮኖሚ ነው። እና ኢትዮጵያ ባንኮች ቁጠባ ከሰፊው ህዝብ ይሰበስባሉ፣ ብድሩን ግን ለጥቂቶች ይሰጣሉ። ለእኔ ዚዝ ኖት አክሰፕተብል። ባጭሩ ባንክ ሀስቶቢ ዲሞክራቲክ ብዬ ነው የማስበው እንጂ ፊው ፒፕልስ የሚጠቀሙበት ተቋም ከሆነ እኔ ሃይጃክድ ነው። ለዛ ነው በጣም ሲሪየስ ነኝ ባንኪንግ ላይ የምለው። አመሰግናለሁ። ቴንኪዩ ዶክተር። እንግዲህ አሁን ሙኬ ከመጀመሪያ ካወራው ነገር አንጻር ወደ ዲስከሽን መተናል ብለህ ነበር። ዶክተር ግን ገጥመን መስሎኝ እያለ ፈቀቅ አላልኩም ከሀሳቤ በደንብ እናወራለን እያለ ነው። ስፔሻሊ የባለፈውን ትሪገር አደረጋት የባንክ ነው። ቆይ ሙሳ፣ አይ ዲስከሽን ያልኩት ለምን መሰለህ? በቀደም የተነሳንበትን ዶክተር አሁን ያነሳው ለኔ አንድ አይደለም። በቀደም ዶክተር ያለው ባንኮች ማለት የማን ሱቅ ናቸው ነው ሁሉ ያለው እኮ ሲገልጥ፣ የሸምሱ ሱቅ ናቸው እንዳለ ዩዝለስ ናቸው ምናምን ያለው። እንደዛ ከሆነ እኔ እያልኩ ያለሁት ብለሃል ዶክተር ያልኩት ባንክና አንድ ሱቅን በአንድ አይነት መነጽር ማየት የለብንም። ዩዝለስ ናቸው የሚለውን ክሌም ደግመዋለሁ። ዛሬ ዩዝለስ ፎር ዘ ማስ አሁንም ቢሆን ደግመዋለሁ። እዛ ጋር ከቆምን ነው እኔ ዲያሜትሪካሊ ሌላኛውን ዳይሬክሽን የሚይዘው። አንድ መነሻ ነጥብ ምንድን ነው? የኢትዮጵያ ኢመርጂንግ ኢኮኖሚ ውስጥ እንዳለች ሀገር፣ አንድ ሀገር ወይም ዴቨሎፒንግ ሀገር ውስጥ እንዳለ ኢኮኖሚ የባንኮች ኮንትሪቢዩሽን ፐርፌክት ነው፣ የባንኮች ኮንትሪቢዩሽን እንትን የለውም፣ ጋፕ የለውም ምናምን የሚል ነገር የለኝም ኖርማሊ ማለት ነው። ኤቭሪ ኦፍ ማይ ዲስከሽን ስፒኪንግ ኦፍ ዘ ባንክስ ኮንትሪቢዩሽናቸውን በኮንትሪቢዩሽናቸው ልክ መስጠት፣ ክፍተታቸውን ደግሞ እንዲያሟሉ ማገዝ ነው። ዳትስ ማይ ፕሪንሲፕል። ከዛ አንጻር የኢትዮጵያ ባንኮች በቻሉት መጠን ለኢኮኖሚ ኮንትሪቢዩት ያደረጉት ነገር አለ። አሴም ታይም ደግሞ ክፍተት ያለባቸው ኤሪያ አለ which እኔም ኦብዘርቭ ማድረገው ኮር ብዬ ላነሳ የምችለው ለምሳሌ ቅድም ዶክተር ሲያነሳው እኔም እንግዲህ ኢኮኖሚክ ዴቨሎፕመንት ስንል ምንድን ነው? አት ኤንድ ኦፍ ዘ ዴይ ኢኮኖሚክ ዴቨሎፕመንትን በጣም በቀላሉ ነገር እናወርደው ካልን ወደ አንድ ግለሰብ ሲመጣ አንድ ግለሰብ ስራ ኖሮት ገቢው የተሻለ ሆኖ ከፖቨርቲ ወጥቶ ኳሊቲ ኦፍ ላይፉ ጨምሮ በዛ መንገድ እንዲሄድ ነው የሚጠበቀው ኢኮኖሚክ ዴቨሎፕመንት ላይ ማለት ነው። የባንኮች ደግሞ ሜጀር ሮል ምንድን ነው? በኢኮኖሚክ በአንድ ሀገር ኢኮኖሚክ ዴቨሎፕመንት ለማምጣት ባንኮች እንደ ባንክ የሚጫወቱት ሮል አለ። መንግስት እንደ መንግስት የሚጫወተው ሮል አለ። ሌሎችም ኢንስቲትዩሽኖች እንደ ኢንስቲትዩሽን የሚጫወቱት ሮል አለ። ለምሳሌ ቅድም ዶክተር ሲያነሳ እንደነበረው መንግስት ስላደረገ እንጂ ባንክ እኔ እንደዛ አይደለም። በዳይኮቶሚያ ላይ ለአንድ ሀገር እድገት ሁሉም የተለያየ ኢንስቲትዩሽን የሚያመጣው ኮንትሪቢዩሽን አለ። ለምሳሌ በአንድ ሀገር ኢኮኖሚክ ለውጥ ውስጥ ባንኮች ትልቁ ሮላቸው ፋይናንሻል ኢንተርሚዲዬሽን። በየትኛውም ስኩል ኦፍ ቶት ብንሄድ፣ በየትኛውም የኢኮኖሚክስ ስኩል ኦፍ ቶት ብንሄድ ኢንተርሚዲየት ሲያደርጉ በምን መንገድ ያደርጉ የሚለው ኳሊፊኬሽን ላይ ሊለያዩ ይችላሉ እንጂ የባንኮች ዋነኛ ሮላቸው ፋይናንሻል ኢንተርሚዲዬሽን ነው። ምን ማለት ነው ፋይናንሻል ኢንተርሚዲዬሽን? ኤክሰስ ሪሶርስ አለበት ከሚባለው ቦታ ሰብስቦ እጥረት ወዳለበት ቦታ ማድረስ ነው፣ ወደ ኢንቨስትመንት መስጠት ነው። ፖይንቱ ኤክሰስ ሪሶርስን ሲሰበስቡ የሚሰበስቡበት መንገድና ወደ ኢንቨስትመንት ቻነል ሲያደርጉ ቻነል የሚያደርጉበት መንገድ 1+1=2 የሚባል አይደለም። 1+1=2 የሚባል አይደለም። 1+1=2 ቢባል ኖሮ ሁሉም ባንኮች አንድ አይነት ባንክ ይሆኑ ነበር። የፖሊሲ ባንክ ባላስፈለገ ነበር። እዚህ ምድር ላይ ዓለም ላይ የፖሊሲ ባንክ ባላስፈለገ ነበር። ዓለም ላይ ሴንትራል ባንክ ባላስፈለገ ነበር። ሁሉም የየራሱን ሮል ይዞ ኮንትሪቢዩት ማድረግ አለበት ኢኮኖሚክ ዴቨሎፕመንት እንዲመጣ። ኦኬ፣ የመጀመሪያው ኢኮኖሚክ ዴቨሎፕመንት ላይ መንግስት የራሱን ሮል ነው የሚጫወተው። ለምሳሌ ምን ያህል ገንዘብ ወደ ማርኬት ይግባ፣ በምን መንገድ ይግባ፣ ወደ የትኛው ሴክተር ይሄድ፣ የመሳሰሉትን የሚወስነው ጋቨርንመንት።
ፕራይቬት ባንኮቹ ያንን የሞኔታሪ ፖሊሲ ፎሎ እያደረጉ ኢምፕሊመንት የማድረግ ኃላፊነት ነው ያለባቸው። ሴንትራል ባንኩ ፕራይስ ስታቢሊቲ ላይ ይሰራል፣ የዋጋ መረጋጋት ላይ ይሰራል፣ ኢንፍሌሽን ላይ ይሰራል፣ ምን ላይ ይሰራል፣ በተለያዩ ቱሎች ይሰራል። አንዱ ምንድነው ከሞኔታሪ ፖሊሲ አንፃር ባንኮችን ይጠቀማል። ባንኮችን ሲጠቀም አንድ አይነት ባንክ ብቻ አይደለም የሚጠቀሙ። አንዱ የዴቨሎፕመንት ባንኮች አሉ። ኢትዮጵያ ውስጥ ለምሳሌ ዴቨሎፕመንት ባንክ ኦፍ ኢትዮጵያ የሚባለው ኢፍ ዩ ሪሜምበር ከትንሽ ጊዜ በፊት ኮንስትራክሽን ኤንድ ቢዝነስ ባንክ የሚባል ነበር። ኮሜርሻል ባንክ ኦፍ ኢትዮጵያ አለ። ኢንፋክት ኮሜርሻል ባንክ ኦፍ ኢትዮጵያ ሞር ኦፍ የንግድ ባንክ ሆኖ የመንግስት አርም ነው። ዴቨሎፕመንት ባንክ ግን ዳይሬክትሊ ቱል ነው። ዳይሬክትሊ ቱል መንግስት የሚጠቀመው ገንዘቡን ቀጥታ በፈለገው መንገድ ለሚፈልገው ኢኮኖሚክ ሴክተርን ድራይቭ ለማድረግ ፕሮፊትን እንደ ሞቲቭ ሳያደርግ ዲፖዚት አይሰበስብም። እንደምታውቁት የዴቨሎፕመንት ባንክ ኦፍ ኢትዮጵያ ዲፖዚት ማይሰበስብበት ዋነኛው ምክንያት የመንግስትን ፈንድ እና ፎሬን ፈንድ ተጠቅሞ ለሚፈለገው ሴክተር ይሰጣል። ለምሳሌ ለግብርና ብቻ ሊሰጥ ይችላል። ቢካዝ ምን አይደለም የዲፖዚተርስ መኒ አይደለም ዴቨሎፕመንት ባንክ ኦፍ ኢትዮጵያ ገስቴሪ that's why it is a policy bank ብለን የምንለው። ሶ አንደኛው የፖሊሲ ባንኮች አሉ እንደ ዴቨሎፕመንት ባንክ ኦፍ ኢትዮጵያ፣ ኮንስትራክሽን ኤንድ ቢዝነስ ባንክ በሰም 5-6 years በፊት የተዘጋው ዘን አለፍ ሲል ደግሞ ኮሜርሻል ባንክ ኦፍ ኢትዮጵያ አለ። በሌላ ሳይድ ደግሞ ፕራይቬት ባንኮች አሉ። ፕራይቬት ባንኮች ደግሞ እንዲጫወቱት የሚፈለገው ሮል አለ። ስለዚህ መንግስት በሚያወጣውን ፖሊሲ የሚያስፈጽሙት ባንኮች ናቸው እንጂ አንዱ ከሌላው ክሬዲት የሚናጠቅበት አይደለም። ወደኋላ እንሂድና ኢትዮጵያ ውስጥ ለምሳሌ ዶክተር ለጤና ራሱ ፎር ሹር ከአቋሙም ሰፖርት የሚያደርገው እኔም ሰፖርት ማደርገውን ነገር እናንሳ። ፎር ኤግዛምፕል ሰም ይርስ ባክ ምናልባት የዛሬ 10 ዓመት ታስታውሱ ከሆነ መንግስት አግሪካልቸር ላይ አግሪካልቸር ላይ ጠንካራ ስራ ልስራ አለና ሲነሳ ምንድን ነው ያሰበው? ላርጅ ስኬል አግሪካልቸራል ፕሮጀክቶችን ፋይናንስ ላድርግ። የት? ጋምቤላ፣ ቤኒሻንጉል፣ ወደ አፋር አካባቢ። ያንን ሲያደርግ ዳይሬክትሊ ምንድን ነው ያደረገው? በልማት ባንክ አማካኝነት ለግብርና ብድር ዊዛውት ኮላተራል እንዲሰጥ ፈቀደ። በማን አማካኝነት? በዴቨሎፕመንት ባንክ ኦፍ ኢትዮጵያ። በኢትዮጵያ ታሪክ ውስጥ ባይዘው በባንኪንግ ታሪክ ኤንፒኤል ጣራ ነክቶ 30% የደረሰበት ጊዜ ያኔ ነው። ዴቨሎፕመንት ባንክን ራሱ አመድ ያደረገው ማለት ነው። ሶ የዴቨሎፕመንት ባንክ ማለት የፖሊሲ ባንክ የገቨርንመንት የራሱ ባንክ ነው። ፖሊሲው ጥሩ ወጣ፣ በራሱ ባንክ ሲያስፈጽመው ግን ፋይናል አፈጻጸም ላይ ክፍተት ተፈጠረና እነኚህ ትልልቅ ላርጅ ስኬል አግሪካልቸራል ፕሮጀክት የተባሉት ሳይሳኩ ቀሩ። ኢንፋክት ገንዘቡ ዞሮ መጥቶ ከተማ ውስጥ ኢንቨስት ተደረገ። ሶ ያ በምን ላይ ነው የሄደ ነው? በመንግስት በራሱ ባወጣው ፖሊሲ የራሱን የኢምፕሊሜንቴሽን ቱል ተጠቅሞ ያስኬደው ግን ሰክሰስፉል ያለው ነው። ሶ ገቨርንመንት ፖሊሲ ሜክ ያደርጋል፣ በራሱ ኢምፕሊሜንት ሊያደርግ መሄድባቸዋል ዩዚንግ ዴቨሎፕመንት ባንክ ኦፍ ኢትዮጵያ። ግን ምን አያሳየንም መሰላችሁ? ለአግሪካልቸር ብቻ ላበድር ስላለ ቀጥታ ቀላል ስላደረገው ያ ነገር ሰክሰስፉል ሆኗል ማለት አይደለም። ሶ ምን እያልኩ ነው? ገቨርንመንት የራሱ ሮል አለው፣ ባንኮቹ የራሳቸው ሮል አላቸው። ከባንኩም ዴቨሎፕመንት ባንኩ የራሱ ሮል አለው፣ ኮሜርሻል ባንክ ኦፍ ኢትዮጵያ የራሱ ሮል አለው፣ ፕራይቬት ባንኮች የራሳቸው ሮል አላቸው። ሶ ፕራይቬት ባንኮቹ ጋር ስንመጣ we have to consider different things። ፕራይቬት ባንኮቹ እንዴት ነው የሚመሩት? ማንዴታቸው ምንድን ነው? በምን መንገድ ነው ፋንክሽን የሚያደርጉት የሚለውን ማወቅ በጣም አስፈላጊ ነው። ቢኮዝ እነኚህ ባንኮች ቅድም ዶክተር ሲያነሳ የስቴክ ሆልደር ኢንተረስት ማራመድ አለባቸው ብሏል። which I agree, which I share። ፕራይቬት ባንኮች ማለት የሚቋቋሙት በሼር ሆልደር ነው፣ ባለቤት አላቸው። ፕራይቬት ባንኮች ማለት የንግድ ተቋም ናቸው። ፎር ዩር ኢንፎርሜሽን ባንኮች ማለት ልክ ሱቅ ላይ እንደምታዩት ፋብሪካ እንደምታዩት የንግድ ተቋም ናቸው ሲቋቋሙ። ነገር ግን ኦነሮቹ ምንም እንኳን ፕራይቬት ሰዎች ቢሆኑ ሪሶርሳቸውን የሚሰበስቡት ከላርጀር ፐብሊኩ ስለሆነ ከላርጀር ፐብሊኩ በዲፖዚት አማካኝነት በትረስ ተቀምጦ እነሱ ጋር ቆይቶ ተሰርቶበት እንዲመጣ ስለሆነ የሚፈለገው የሴንትራል ባንክን ኢንተርቬንሽን ወይም የመንግስትን ኢንተርቬንሽን ይፈልጋል። ቢኮዝ ኦፍ የፐብሊክ መኒን ፕሮቴክት ለማድረግ ነው የሚመጣው ገቨርንመንት ጋር። ሶ ፕራይቬት ባንኮች ግን ዲኤንኤያቸው ሲቋቋሙ እንደ ማንኛውም ፋብሪካ ያቋቋማቸው ሼር ሆልደር አላቸው። ሼር ሆልደሮቹ ደግሞ ኢንተረስት አላቸው። የዛን ሼር ሆልደር ኢንተረስት የማስጠበቅ ኃላፊነት አለባቸው። ስለዚህ ፕራይቬት ባንኮቹ ጋር ሲመጣ ከፐብሊኩ የሰበሰቡት እና ሼር ሆልደር ያላቸውን ባንክ ብድግ ብለን ምን ልንል አንችልም፣ ለገሌ ስጥ ልንለው አንችልም። ይሄ አንዱ መሰመር ያለበት ነገር። ግን እንዳልኳችሁ ገንዘቡ የሚሰበሰበው ከዲፖዚተርስ ስለሆነ
ብሔራዊ ባንክ እነሱንም ጋይድ ያደርጋቸዋል። ለምሳሌ ሲምፕል ኤግዛምፕል ከትላንት ወዲያ የተነሳው ክሬዲት ካፕ ሌንዲንግ ካፕ አለ። ሌንዲንግ ካፑ 24% አትለፉ ሲባል ምን እያለ ነው መንግስት? ገንዘብ ቢኖራችሁም ባይኖራችሁም አታበድሩ የሚለውን የማበደር አቅማቸውን ሊሚት እያደረገው ነው። ኖት ኦንሊ ዛት ፕራይቬት ባንኮቹ መንግስት ምን ሊላቸው ይችላል? ብድግ ብሎ ብድር ስትሰጡ የረጅም ጊዜ ይሄን ያህል፣ የመካከለኛ ጊዜ ይሄን ያህል፣ የአጭር ጊዜ ይሄን ያህል ሊላቸው ይችላል። ብድር ሲሰጡ ለአግሪካልቸር ይሄን ያህል፣ ለኢንዱስትሪ ይሄን ያህል፣ ለምናምን ይሄን ያህል ሊላቸው ይችላል። ቢካዝ የዲፖዚተርን መኒ ፕሮቴክት ማድረግ ስላለበት ማስጠበቅ ስላለበት ምን ያደርጋል? በፖሊሲ ደረጃ እነሱን ጋይድ ያደርጋል። እና ይሄን ዲፍረንስ ካስቀመጥን በኋላ እና የባንኮች ሮል ኢንተርሚዲዬሽንን ከያዝን በኋላ እስቲ ባለፉት 30 ዓመት እነኚህ ባንኮች የነበራቸው ኮንትሪቢዩሽን ምንድን ነው የሚለውን እኔ ለምሳሌ በብራንች ደረጃ ብናይ ብራንች ማለት መገለጫው ምንድን ነው? የባንክ የፐብሊኩን አክሰስ ቱ ባንክ ማረጋገጫ። የዛሬ 20 ዓመት ብትሄዱ ኦፊሻል ሪፖርት ያለው የናሽናል ባንክ የዛሬ 20 ዓመት ሪፖርት ነው። ናሽናል ባንክ ያለው ሪፖርት ብትወስዱ ኢትዮጵያ ውስጥ አጠቃላይ የነበረው የብራንች ቁጥር 495 ብራንች ነው። ኢትዮጵያ ውስጥ የነበረው አጠቃላይ ብራንች 495 ብራንች ነው። ዶሚነንትሊ ኮሜርሻል ባንክ፣ ዴቨሎፕመንት ባንክ እና ኮንስትራክሽን የቢዝነስ ባንክ በነበረበት ሰዓት ማለት ነው። ዛሬ ላይ ፕራይቬት ባንኮቹ ስለመጡ 11100 አልፏል ብራንች ኔትወርክ። ከዚህ ውስጥ ከ60% በላዩ ቅድም ዶክተር ያነሳውን እንትን አይደለም፣ ገጠር ላይ ያሉ ባንኮች ናቸው፣ ክፍለ ሀገር ላይ ያሉ ባንኮች ናቸው። ሶ እነኚህ ባንኮች ከ6000 ብራንች በላይ ለክፍለ ሀገሩ አድርሷል። ኢንፋክት ወደ 4000 ብራንች 4000 ምናምን ብራንች አዲስ አበባ ላይ አድርጓል። ጀነራሊ በዚህ መንገድ አሳድጓል። ሌላውን ብንወስድ በካፒታል ደረጃ ብናያቸው የዛሬ 20 ዓመት የነበረው ወደ 6.6 ቢሊዮን ብር ነበር ካፒታላቸው። 422 ቢሊዮን ብር ካፒታል አድርጓል። በኋላ ምን ማለት እንደሆነ ስለመጣበን ዲፖዚታቸውን ብንወስድ ከ53 ቢሊዮን ብር ወደ 3.5 ትሪሊዮን አሳድጓል። ከ53 ቢሊዮን ወደ 3.5 ትሪሊዮን። ብድርን ውሰዱ፣ ቅድም የተባለው ሎንን ውሰዱ፣ ከ44 ቢሊዮን ወደ 3 ትሪሊዮን አሳድገዋል። ከ44 ቢሊዮን ወደ 3 ትሪሊዮን በ20 ዓመት ነው ማስቀምጥላችሁ። ሌላኛው ጆብ ክሬሽን ላይ ብንወስድ በኋላ እያዳበር ነው ስንመጣ አወራበታለሁ። ኢንዳይሬክት ጆብ ክሬሽኑን ትተን ዳይሬክት ጆብ ክሬሽኑን ብንወስድ የዛሬ 20 ዓመት ባንክ ላይ የነበረው የሰራተኛ ቁጥር ከ7000 አያልፍም ነበር። ዛሬ 110,000 ሰው ባንክ ላይ ዳይሬክትሊ ኢምፕሎይመንት ኦፖርቹኒቲ ተሰጥቶታል። ይሄን ቁጥር ያዙልኝ። ሌላው ባንኮቹ አጠቃላይ ያበደሩት 3 ትሪሊዮን ብር ነው ብለናል። ትንሽ ቦንድ አለው፣ ቦንዱን ልንቀንስ ይችላል። ለምን ያህል ሰው ነው ያበደሩት የሚለውን እንውሰድ። ለ422,000 ሰው አበድረዋል። ለ422,000 በአማካኝ ለአንድ ሰው ያበደሩትን ብድር ብትወስዱት 7 ሚሊዮን ብር ነው። አሁን ብዙ ጊዜ እኔም ክሪቲሳይዝ ማደርገው ነው ባንክ 422,000 በቂ ነው ምናምን እያልኳቸው አይደል። አትሊስት ግን ለ422,000 በአማካኝ 7 ሚሊዮን ብር አማካኝ አማውንት ዲስትሪቢዩት አድርጓል፣ ወደ ገበያ አስገብቷል። ይሄ ዝም ብለን የምናራክሰው ወይም የምንጥለው ጉዳይ አይደለም። ይሄን ኮንትሪቢዩሽናቸውን እንዳልሆነ ምንም እንዳላደረጉ የምናራክሰው አይደለም። ሌላው ባይዘው አንድ ኦዲየንሱ ማወቅ ያለበት አምና ታስታውሱ ከሆነ ጥቂት ተበዳሪዎች ናቸው ብድር የሚወስዱት የሚለውን ነገር ትንሽ ወርታች አውርዶ ከትክቶ ማየት ይፈልጋል። ኢትዮጵያ ውስጥ ከተበደሩት እቺኛ ያህል ፐርሰንቷ ሙሉን የተባለው ምን ተጨምሮ መሰላችሁ? ስቴት ኦንድ ኢንተርፕራይዞች ናቸው። ስቴት ኦንድ ኢንተርፕራይዞች ወደ 1 ትሪሊዮን የሚያክለውን ብድር ወስደዋል። ያ ማለት ኢንዲቪዥዋልስ ማለት አይደለም። ኦኬ፣ እንደ ኢትዮጵያን ኤርላይንስን፣ ኢትዮ ቴሌኮምን እና ሌሎች ትልልቅ ፕሮጀክቶችን የስኳር የምናምን ብድር ብትወስዱት ሄቪ ፓርቱ የሚይዘው ያ ነው። ኢንዲቪዥዋልስ ተበድረዋል ማለት አይደለም። ዳታ ልንገራችሁ ፋክት ልንገራችሁ ካልኩ ላስቀምጥ ካልኩ ኢትዮጵያ ውስጥ አታን ኢንዲቪዥዋል ሌቭል ትልቁ ብድር 20 ቢሊዮን አለ። 20 ቢሊዮን ማለት አጠቃላይ ባንኮቹ ከሚያበድሩት ብድር ቢገስት የተበደረው ሰው ከተለያየ ባንክ ደምራችሁ ብታዩት 0.5% እንኳን አይሆንም፣ 0.5% አይሆንም። ወይም እናውርደው ካልን ደግሞ እስቲ ዳንጎቴን ውሰዱ። ዳንጎቴ አንድ ሪፋይነሪ ለመበደር 10 ምናምን ቢሊዮን ዶላር ይበደራል ከባንክ አንድ ሪፋይነሪ ሴትአፕ ለማድረግ። ኢትዮጵያ ውስጥ ባንኮቹ ራይ ነው ያበደሩት አንድ ሲሚንቶ ፋብሪካን ኤክስፓንድ ለማድረግ ማስችል ብር 20 ቢሊዮን ማለት ባይዘይ ሲሚንቶ ፋብሪካ ማቋቋም አይደለም።
ሲሚንቶ ፋብሪካ ኤክስፓንድ ለማድረግ ሚኒመም ክሊንከር ጨምረ ኤክስፓንድ ለማድረግ ፕሮባብሊ 100 ምናምን ሚሊዮን ዶላር ሊፈልግ ይችላል። ያንን ያህል ያበደረ ባንክ የሆነ ጊዜ ጥቂት ሰዎች ተበደሩ ሲባል ኢንዲቪዥዋል አርገን ወስደናል። ዳታውን ሄዳችሁ ብታዩት ትልቁ ብድር የስኳር፣ ትልቁ ብድር የሬልዌይ ፕሮጀክት፣ ትልቁ ብድር የተለያዩ የገቨርንመንት የራሱ ብድሮች ናቸው እንጂ አተን ኢንዲቪዥዋል ሌቭል ከ20 ቢሊዮን እንኳን አላለፈም። ዛዳዝንት ምን እያልኩ አይደለም። ታች ወርደው ሁሉንም አበድረው በሽበሽ አድርገዋል እያልኳቸው አይደለም። ኢን ጀነራል የኢትዮጵያ ባንኪንግ ኢንዱስትሪ ገና አት አን ኢንፈንት ስቴጅ ያለ ነው። ኢማጂን the biggest profit ማለት ባለፈው ጉሩሜ ተገርሞ ሲያይ የነበረው 500 ሚሊዮን ዶላር እንኳን አይደለም ትርፉ በአመት ማለት ነው። በጣም ትንሽ ባንኮቻችን ራሱ ገና ግሮዊንግ ያለ ኢንፋንት ስቴጅ ላይ ነው ያሉት። they have their own problem ግን ባሉበት በዚህ ስቴጅ እንኳን ያደረጉት ኮንትሪቢዩሽን የሚናቅና ዜሮ ተራ የሚደረግ አይደለም። ኤንድ ሌላኛው I'm sorry to say this ኦኬ 2 ደቂቃ Okay, thank you. I'm sorry to say this. Individually, እንዳልኳችሁ 110,000 በላይ ስታፍ ያለበት ኢንዱስትሪ ነው። ከዛ ውስጥ ኬፓብል አይደሉም ናቸው ብሎ ለማለት ስታንዳርድ ያስፈልጋል። ዝም ብለን ተነስተን ኬፓብል ናቸው አይደሉም አንልም። የኢትዮጵያን አንድ ሲኦ ሲሾም ሪኳየር የሚያደርገውን ሪኳየርመንት፣ ቪፒዎቹ ሲሾሙ ሪኳየር የሚያደርገው ሪኳየርመንት፣ ዳይሬክተሮቹ ሲሾሙ ሪኳየር የሚያደርገው ሪኳየርመንት፣ ማኔጀሮቹ ሲሾሙ ሪኳየር የሚያደርገውን ኤክስፒሪየንስ፣ ኮምፒተንሲ እና ወርክ ኤክስፖዠር ማየት ይፈልጋል። ኢንፋክት የኤክስፖዠር እጥረት አለባቸው። ቴክኖሎጂ አካባቢ ላይ ክፍተት እንዳለ እናውቃለን። ዝግ ኢኮኖሚ ከመሆኑ አንጻር ከኢንተርናሽናል ትሬድ አንጻር ያለ ክፍተት እንዳለ እናውቃለን። ግን ደግሞ እንትን አይደለም ማለት በጣም ዜሮ የሆነ ሂውማን ሪሶርስ የምንለው ኤሪያ አይደለም። በደንብ ዴቨሎፕ እያደረገ ያለ አቅማቸው በደንብ እየሄደ ያለ ነው። ሶ ሰመራይዝ አደርገው ምንድነው ባንኮቹ ችግር የለባቸውም አይደለም። የአበዳደር የፕሮጀክት የምናምን በኋላ ስንመጣ እናያለን። ግን ሃንድ ኢን ሃንድ ዊዝ ገቨርንመንት ኢን ዘ ላስት 30 ዓመት በነበረው ፕሮግረስ እና ግሮዝ የራሳቸውን የሆነ ኮንትሪቢዩሽን አድርገዋል። ኢንፋክት ሎን ቱ ጂዲፒ ሬሽዮ ዲፖዚት ቱ ጂዲፒ ሬሽዮ አሁን ላይ 25% ነው። ትንሽ ነው። ቅድም ዶክተር ካነሳው ሌተስት ዳታውን ብናየው ከዛም ይወርዳል። ኢን ግሎባል ስታንዳርድ ብንሄድ ገና ማደግ መለወጥ መጨመር ያለበት ነው። የራሳቸውን ግን ሼር አድርገዋል። ዩዝለስ ሊባሉ የሚችሉ ተቋማት አይደሉም። ብድር ኤሪያ ላይ የሚያስተካክሉት ነገር አለ። ካፓሲቲ ዴቨሎፕ የሚያደርጉት ነገር አለ። ብድሩን ወደታች በማድረስ ፋርዘር ስራ ከ422,000 ተበዳሪ ወደ ሚሊየንስ ተበዳሪ ማድረስ አለባቸው። ኢቭን አታን ኢንዲቪዥዋል ሌቭል አንድ ሰው ኢንዱስትሪ ይለውጥ ካለን ቅድም ይለወጥ ያልነው ዶክተር ራሱ ሲያነሳ የነበረው እኔም አምናለሁ ከፕራይመሪ ኢንዱስትሪ ሰከንደሪ፣ ከሰከንደሪ ቴርሼሪ መሄድ አለበት ብዬ ነው ማለት። እሱን እንኳን ለማድረግ ዛሬ አንድ ፕሮጀክት ቀርጾ አንድ ሰው ሴራሚክ ፋብሪካ ልክፈት ብሎ ኢንድ ቱ ኢንድ ትልቅ ሴራሚክ ሀገሩን ሊቀይር የሚፈልግ ፋይናንስ ቢጠይቅ ያንን ማበደር የሚችል ባንክ የለም እንድታቁት። በሲንዲኬት ካልሆነ በቀር ሲንዲኬት አድርገው ካልሆነ በቀር ሊያበድር የሚችል ባንክ የለም። ሶ ኢን ጀነራል የሚሰሩት የሚያሻሽሉት ብዙ ነገር እንዳለ ሆኖ እኔ ኢኮኖሚው ላይ በአቅማቸው በቻሉት ኮንትሪቢዩት አድርገዋል። በዳይሬክት ኢምፕሎይመንት 110,000 ሰው ማለት እነሱ አበድሮ ፕሮጀክት ተቀይሮ ደግሞ የፈጠረውን ብትደምሩት ሚሊየንስ ቤቶች ገብተዋል ባይ ነኝ። በኋላ ስንመጣ በብድር አሰጣጣቸው በምናቸው ላይ ያለው ስትሬንግዝም ያለው ክፍተትም የሙስናው የምኑ የተነሳው ነገር ላይ ሼር አደርጋለሁ። ሶ አይ ቲንክ ዊዝ ዲስ አይ ኮንክሉድ ማይ አይዲያ ሙሳ። ጥሩ አይ ቲንክ ወደ ባትሉ መተናል። ጥሩ ነው። ምክንያቱም ዶክተርም በአቋሙ እንደጸና ገልጿል እና ኦልሬዲ አሁን ማድረግ የምንችለው መልስ እንድትሰጡ ነው። የተመሳሳይ ደቂቃ ወስዳችሁ አሁን ላይ ግን ያው ስትሪክትሊ 7 ደቂቃ ላይ አስቆማችኋለሁ። ቅድም አይ ቲንክ ዶክመንቱን እያየ ምናምን ሲያወራ ስለነበር ምልክቴን አላየው ነበር እና ሶ ሴም 7 ሚኒትስ ውሰዱና ኦልሬዲ ድጋሚ ሪፍሌክት አድርግ ዶክተርም ከዛ በኋላ ሙኬ የሚያደርግና ያው ሪባቲል እንትን ይቀጥላል ማለት ነው። ጠቅለል ያለ ፖይንት ኦፍ ቪው ለመስጠት አንደኛ እንግዲህ ሙኬ እኔ እናንተ ስናወራ ያው አንደኛ ዳታና ሪሰርች ቤዝድ መሆን አለበት። ኦብቪየስሊ ኦቨር ዘ ላስት 30 years ኢኮኖሚው አድጓል። ኖሚናል በሆነ ኢንዲኬተርስ ሌሎች ወደ ውስጥ ገባ ስንል ብዙ ችግሮች ስቲል አሉ ኢኮኖሚክ ግሮዙ ላይ።
በጣም ዳይሴክት ካረግነው ኢኮኖሚውን ብዙ ችግር ነው የምናየው፣ በጣም ብዙ። እንደው ጠቅለል ስናደርገው ግን ኢትዮጵያ የዚህ ነው ፖዚቲቭ ትራጀክተሪ የሚለውን እንውሰድ። ለዚህ ደግሞ ባንኮች ፕላስ ኤክስተርናል ፋክተርስ አስተዋጽኦ አድርገዋል የሚለውን እንውሰድ። ሶሪ ዶክተር ይቅርታ ይሰማል? አይ አይደለም፣ አንድ ነገር አልነገርኳችሁ። ምናልባት እንትኑን ፎርዋርድ ለመውሰድ ሙኬም ዶክተር ሲናገር ወጣ አድርገህ ለብቻው ሪባትል ማድረግ የምትፈልገው ቶፒክ ካለ እያስከው ትሄዳለህ። ሙኬም ተመልሶ ሲናገር ዶክተር ከዛ ሲንግል አውት አድርገህ ምንድነው ከሱ ጋር ሄዶን እንድትሄድበት የምትፈልገው ፖይንት ካለ እሱን አውጥተህ የምንሄድበት ስቴጅ ይሆናል ይሄኛው። ለምን በእንዲህ አይነት መልኩ ከቀጠልን ጀነራል እየሆነ ነው የሚሄደው። አሁን ግን ሲንግል አውት እያደረግን እዚችኛው ላይ ብለን ሁለታችሁን ከፍታችሁ የምትወያዩበትን ኔክስት ሴሽናችን እሱ ይሆናል ማለት ነው። ስለዚህ ስፔሲፊክ ኢሹዎችን ላንሳ። አሁን ቀጥል ለሚቀጥለው ሴሽን ስለሆነ ሙኬ አሁን ከአንተ ይወስዳል። ሙኬ ቀጣይ እሱ ሲመልስልህ ደግሞ አንተ መውሰድ ትችላለህ። አሁን ግን ጀነራሊ ለተነሱት ነገሮች እያነሳ የነበረውን ሀሳብ መቀጠል ትችላለህ። ስላቋረጥኩ በጣም ይቅርታ። ባጭሩ ኢትዮጵያ ኦቨር 30 ይርስ አድጋለች። በኢንዲኬተሮቹ ጂዲፒ ግሮዝ በለው ሌላም ኢንዲኬተሮች እድገት አለ። ለዛ ዋናው ጥያቄው ማነው አስተዋጽኦ ያደረገው ነው። ባንኮች ቨርሰስ ኤክስተርናል ፋክተርስ የሚለውን በደንብ እንድንይዘው፣ የባንኮችንም ኮንትሪቢዩሽን ከዛ አንጻር ብንለካው ጥሩ ነው ከእድገቱ አንጻር። ሌላው የባንኮችን ኮንትሪቢዩሽን ስንለካ መሆን ካለበት በኢኮኖሚክስ ምን ይባላል ፖቴንሻል መስራት ካለባቸው አንጻር ሰርተዋል። ኦቨር ዘ ፓስት 30 ይርስ ሲባል እንዳልከው ደካማ ያንግ ኢንዱስትሪ ነው፣ ማደግ አለበት፣ መለወጥ አለበት የሚለው ላይ እንስማማለን። ባጭሩ ዜሮ ቶታሊ አላረኩትም፣ ዶሚናንትሊ ግን ዊክ ናቸው የሚለውን ፖይንት እንድትስልኝ፣ ለኢኮኖሚክ ፐርፎርማንስ ደካማ ናቸው የሚለውን እንድትስልኝ ይፈልጋለሁኝ። ዜሮ ቶታሊ ሊደረግም አይችልም። ከተማ ውስጥ የምናየው ህንፃ በለው መኪና በለው ብዙ ፋይናንስ የተደረገ ኢቨን በባንክ ነው፣ ፋብሪካዎችን ግብርናም ላይ ምናምን እና ዜሮ አላደረገውም። ግን መስራት ካለባቸው ወይም ፖቴንሻል የሚባላል ከአቅምህ ጋር ስታስተያያቸው ደካማ ናቸው። ከሌሎች አፍሪካ ሀገሮች ኢቨን ሌሎች ኢመርጂንግ ማርኬትስ ባንክስ ላይ ስታያቸው ስቲል ኮንሰርቫቲቭ ናቸው። ለዛ ነው ክሪቲክሱን የማነሳው። ለምሳሌ ፊው ቦሮወርስ ላይ ያተኩራሉ ሲል ፕራይቬት ሴክተሩ ላይ የመንግስት ፕሮጀክቶች ናቸው ብዙዎቹን የተበደሩት። ያም በራሱ አግባብ መታየት አለበት። ለእኔ ባንክ ስል አሁን መኬ አይ ቲንክ የዴፊኒሽን ኢሹ ያለ ይመስለኛል። ባንክ ስል ፕራይቬት ባንኮች ብቻ ማለት አይደለም። ቤዚክሊ ልማት ባንክንም ንግድ ባንክንም ይጨምራል። ኤፊሽንሲ ስናወራ ልማት ባንክም ዊክ ከሆነ ዊክ ነው ማለት አለብን። በቃ የገቨርንመንት ፌለር ወይም የመንግስት ባንክ ነው፣ ፖሊሲ ባንክ ነው፣ ለግብርና ማበደር አለበት፣ ግን ሎኑ ዳይቨርት አደረገ፣ ዛት ኢዝ ኢንኤፊሽንሲ በቃ ከሽፏል። ልማት ባንክ ያው እንደምታውቀው እንዴት ፋይናንስ እንደሚደረግ እንትኑ አለ። ከፕራይቬት ባንኮች ከሚገዙት ኤንቢ ቢል ምናምን ወደ ልማት ባንክ ትራንስፈር ተደርጎ ነው። ያም ስቲል የፐብሊክ ዲፖዚት ነው። ስለዚህ ልማት ባንክም ካልሰራ አልሰራም ነው ብለን የምንይዘው። ግን ለእኔ እንደ ሀገር ዴቨሎፕመንት ልማት ባንክ ካልሰራ ግብርናና ማኑፋክቸሪንግ ላይ የኛ ፕራይቬት ባንኮችስ ስቲል የሼርሆልደር ባንክ ስለሆኑ ብቻ ፊው ሴክተርስ ላይ ብቻ ተኩረው የሼርሆልደር ሪተርን ብቻ መስራት አለባቸው። ለእኔ ይሄ ሪስፖንሲብል መልስ ነው። ኃላፊነት ሊሰማቸው ይገባል። ፕራይቬት ባንኮችም ኢቭን ለቢዝነስ ለፕሮፊት ማክሲማይዜሽን ለሼርሆልደር ማክሲማይዜሽን ቢቋቋሙ ስቴክሆልደር ኢንተረስት መስራት አለባቸው። እኔ አሁን ሲሪየስሊ አድርጌው ማድረግህ ከሚል የህዝብ ቁጠባ ሰብስበህ ለጥቂት ኢሪስፖንሲብል ሰዎች ማበደር ይሄ ለእኔ ሲሪየስ ችግር ነው። በቃ ሲሪየስ ፖቨርቲ እና ኢኒኳሊቲን እየፈጠረ ያለ ችግር ነው። ባንኮች የህዝብ ገንዘብ እንደመሰብሰባቸው ሎናቸውንም አሎኬት ሲያደርጉ ባላንስድ ሎን አሎኬሽን አክሮስ ሴክተርስ ያስፈልጋል። አክሮስ ሴክተርስ ስል ግብርና፣ ማኑፋክቸሪንግ፣ ሰርቪስም ዝም ብሎ አንድ ሴክተር ላይ ብቻ ፎከስ ማድረግም ልክ አይደለም። ፕራይቬት ባንኮችም ላይ ቢሆን ነው የኔ ፖይንት።
ለልማት ባንክ ብቻ የሚተው አይደለም የዴቨሎፕመንት ፋይናንስ የሚባለው ለፕራይቬት ባንኮችም የህዝብ ገንዘብ እስከሰበሰበ ድረስ ህዝብ ዳቦ ከፈለገ ዳቦን ማምረት የሚያስችል ስንዴ ፋይናንስ ማድረግ አለባቸው። የስንዴ ፋብሪካን ዱቄት ፋብሪካን ፋይናንስ ማድረግ አለ። ትሬድ ስሞሎ ኤክሰሲቭ ሎን ኮንሰንትሬሽን ኢን ፊው ሴክተርስ አያለሁ። ያ ችግር ነው። እና ሌላው ደግሞ ሙኬ እንድታውቀው አሁን ባለው ሊትሬቸር ለሼርሆልደር ኢንተረስት ብቻ መስራት እና በተለይ ስቴክሆልደር ኢንተረስትን ኢግኖር ማድረግ ዋጋ ያስከፍላል ለባንኮች። ኢቭን ያለው ሊትሬቸር ምንድን ነው የሚለው በጣም ሪስፖንሲብል ባንክስ ከሆኑ ኢቭን ሼርሆልደር ሪተርኑ ከዚህ በላይ ሊያድግ ይችላል። አሁን ለምሳሌ አቨሬጅ ሬት ኦፍ ሪተርን 30 ምናምን አካባቢ ነው አይደለ? አሁን ባላቸው እንትን ግን ባንኮች በጣም ሪስፖንሲብል ሆነው ኃላፊነት ተሰምቷቸው ከሼርሆልደር ኢንተረስት ኢኮኖሚውን ማሳደግ የኔም ኃላፊነት ነው ብለው በትክክል ሎናቸውን ዳይቨርሲፋይ አድርገው ለጥቃቅንና አነስተኛም ለተረሱ ሴክተሮችም ቢያበድሩ ይሄ ምን ይፈጥራል? በሊትሬቸሩ ጉድ ኮርፖሬት ኢሜጅ እና ብራንዲንግ ይፈጥራል። ያ ደግሞ የሼርሆልደር ሪተርን ማክሲማይዝ ያደርጋል። በአጭሩ ሁለቱ ጎሎች የሚጋጩ ጎሎች አይደሉም። ለሼርሆልደር ኢንተረስት ናቸው የቆሙት የሚለው እንደ አጥር ባትዘው እና ስቴክሆልደር ኢንተረስት ወይም ለኢኮኖሚ መስራት ትክክለኛ ጎል እንደሆነ ብታየው ጥሩ ነው። ለእኔ ባንኮች ፌል አድርገዋል ስል የፕራይቬት ባንኮችን ብቻ ሳይሆን የፐብሊክ ባንኮችን ንግድ ባንክንም በራሱ መንገድ መመዘን፣ ልማት ባንክንም በራሱ መንገድ ለምሳሌ የፐብሊክ ባንኮችን እንያቸው። ፐብሊክ ባንኮችም ኦብቪየስሊ ፐብሊክ ዲፖዚት ነው የሚጠቀሙት፣ የህዝብን ገንዘብ ነው። ንግድ ባንክም የሚጠቀመው ያንን ነው። ልማት ባንክም ከዛ ከፕራይቬት እና ከንግድ ባንክ የሚመጣውን ሪሶርስ ነው። ባጭሩ የህዝብ ሀብት ነው። የህዝብ ሀብት ስለሆነ ሪስፖንሲብል የሆነ ክሬዲት አሎኬሽን ያስፈልጋል። ለምሳሌ የመንግስት ፕሮጀክቶች ያለባቸውን ችግር ይታወቃል። ስኳር ፋብሪካ ምናምን ማለት ነገር ተብሎ ሱፐር ኢንኤፊሽንት የሆነ ኪሳራ የሆነ ኢቭን ንግድ ባንክ ብዙ ቤልአውት ተደርጎ ምናምን አይደል አሁን ኢቭን ወደ ትክክለኛ መስመር የመጣ። ስለዚህ የንግድ ባንክ ኤፊሽንሲ መጠናት አለበት፣ የልማት ባንክ ኤፊሽንሲ መጠናት አለበት። ፕራይቬት ባንኮችም የንግድ ባንክና የልማት ባንክ ስራ ነው ብለው ኢግኖር ማድረግ የለባቸውም። they have to act in a responsible way የሚል እንትናለኝ። ባጭሩ ኮንክሉድ ሳደርገው ኮንትሪቢዩሽናቸውን ዜሮ ማድረግ ሳይሆን መስራት ካለባቸው አንጻር፣ አገሩ ማደግ ካለበት አንጻር፣ ኢንፍሌሽን ማኔጅ ከሚያስፈልገው አንጻር፣ ድህነት መቀነስ ካለበት አንጻር፣ ኢኒኳሊቲ የመሳሰሉ እነዚህ ኢኮኖሚክ ኢንዲኬተሮች ከመቀነሳቸው አንጻር እኔ ሰርተዋል ብዬ አላስብም። እንዲያውም አንዳንድ ጊዜ ተቃራኒ ድህነትን አባብሰዋል፣ የሀብት ክፍተቱን አባብሰዋል ብዬ ነው ኢቭን ክሌም የማደርገው ማለት ነው። ኢኒኳሊቲን አባብሰዋል፣ ድህነት ወርሰን እንዲያደርግ፣ ኢንፍሌሽን ሀይ እንዲሆን፣ ሰው ኢቭን ደሞዝ ያለው ሰው ይሄ ሲቪል ሰርቫንቱ የምትለው ምናምን መኖር እስከሚያቅተው ድረስ ሁሉ ለእኔ ይህ ባንኮች ስራ አይደለም ልትለኝ አችልም። ስራቸው ነው። በቃ ኢኮኖሚውን መምራት የፕራይቬት እና የፐብሊክ ባንኮች ተጋግዘው መስራት ያለባቸው ኃላፊነት የሚሰማቸው ተቋማት እንጂ ለእኔ ፕራይቬት ባንኮች ሱቅ ናቸው አይመለከታቸውም ያካልከኝ በቃ ዛት ስፔር ዊ ዲፓርት ማለት ነው። ብሔራዊ ባንክም በዚህ ስትሪክት ሴንስ ገቨርን ማድረግ አለበት ብዬ ነው የማስበው። የፐብሊክ ኢንተረስት ደግሞ ከፕራይቬት ሼርሆልደር ኢንተረስት አይጋጭም። በሊትሬቸር እንደዛ ነው። እንደው አንድ ራንደም ሰው ብንጠይቅ የኢትዮጵያ ባንኮች ለአንተ ምን ናቸው? ዝም ብሎ ራንደም ሰው ይሄ በተለይ ድሃው ሰው እና ባንኮች ብድር የከለከሉትን ሰው ብጠይቅ ሂውል ሴይ ዩዝለስ በቃ ቃል በቃል የምነግርህ እሱ ነው። ለእኔ አሁን ለምሳሌ እኔ አም ሲቪል ሰርቫንት የመንግስት ሰራተኛ ነኝ። ለእኔ ምንም አይደሉም የኢትዮጵያ ባንኮች። ምክንያቱም ድህነቴን አልቀነሱልኝ፣ የኑሮ ውድነቱን አልቀነሱልኝ፣ ኢንካሜ እንዲያድግ ለእኔ እንትን አልሰሩ ወይም ደግሞ ቤተር ጆብ የሚፈጥሩ ፕራይቬት ሴክተር ላይ ሌንድ አድርገው የተሻለ ኢንካም የማገኝበት ጆብ አልፈጠሩልኝም። ፕራይቬት ሴክተሩ ማለት ነው። እነሱ ባበደሩት ብድር የተሻለ ኢንካም እንዳገኝ ፕራይቬት ሴክተሩን ካፓሲቴት አላረጉትም ብዬ ነው የማምነው። እና በተለይ ለማሱ ፑር ዛር ሚኒንግለስ፣ አሁንም ደግመዋለሁ ሚኒንግለስ ናቸው። አርጊመንቴ ለእኔ ለማሱ ፑር ለብዙ ሰፊው ድሃ ህዝብ ባንኮች ሳይሆን ማይክሮ ፋይናንስ ብድርና ቁጠባ እቁብ የተሻለ ኮንትሪቢሽን አላቸው። ለምሳሌ አንድ ሰው ቤዚክ ኒዱን ልጠይቅ ሙከሚል፣ አንድ ሰው ቤዚክ ኒዱ ምንድን ነው? መብላት፣ ከዛ ቤት አይደለ መልበስ፣
ዝም ብሎ ቤዚክ ኒድ ሌላውን ተው፣ የሽርሽር ዱባይ መሄድ ኢንተርቴንመንት ከፍ ያለውን ኒድ ትተህ የኢትዮጵያ ባንኮች ቤዚክ ኒዱን ሰው እንዲያሟላ ምን ሰርተዋል? ለምሳሌ ቤት የሁሉም ሰው ጥያቄ ነው። ሃውሲንግ ፋይናንስ ኢትዮጵያ ባንኮች ሃውሲንግ ፋይናንስ ላይ አይሰሩም፣ ወይም ቢሰሩም ፊው ፒፕልስ ናቸው። ፉድ ላይ ኢንፍሌሽን እንዲቀንስ ወይም ኑሮ ውድነት እንዲቀንስ ምግብ ርካሽ እንዲሆን ባይዞ ምግብን ማርከስ አለብን። አዜ ስትራቴጂ ምግብ ሹድ ቢ ቺፕ። ያ ምንድን ነው? ኤክሰስ ፕሮዳክሽን በማምጣት ነው፣ አግሪካልቸሩን በማዘመን ዛሬ ምን ሰርተዋል? ናቲንግ። ምግብ ራሳችን አልቻልንም፣ ቤት ራሳችን አልቻልንም። ክሎዚንግ ልብስ መቀየር አሁን እኮ ታምር እየሆነ ድሮ እኮ ለአመት ባሉ ራሱ ልብስ የሚገዛ ህዝብ ነበር። አሁን እኮ ወንዳ ምናምን የሚገዛ ወይም ደግሞ ብቻ ከኛ ህይወት ጋር እናገናኘው የፊው ፒፕልስን ሀብት ምናምን ቀይረው ሊሆን ይችላል። ለማሱ ግን ዛሬ እንግሊዝ አሁን ልድገመው ማለት ነው። ለብዙ ጥቃቅና አነስተኛ ለመስራት ለሚችል አይዲያ ላለው የተለያየ ኮላተራልና ጣጣ እየፈጠሩ ባለማበደራቸው ምክንያት ለእኔ ድህነትን አባብሰዋል፣ ኢኒኳሊቲን አባብሰዋል ብዬ ነው የማስበው። ፕራይቬቶችም ፐብሊኮችም። ይሄ ነው ጠቅለል ያለው ሀሳቤ። ዶክ ሉክ አይ ቲንክ አንድ ክላሪቲ እኔ ባይ ዘ ዌይ ኮንትሪቢዩሽናቸውን በዜሮ አላባዛውም ካልክ የዲግሪ እና የማግኒቲዩድ ዲፍረንስ ነው የሚኖረው። እኔ ቅድምም ብያለሁ ባንኮቹ ፐርፌክት ናቸው የሰሩት ስራ ምናምን ነው እያልኩ አይደለም። ኮንትሪቢዩሽን ግን አላቸው፣ በልካቸው ኮንትሪቢዩሽን አላቸው። ኢትስ ማቴማቲካሊ ዲፊካልት አዝ ዩ ኖ። ቅድም እንዳልነው ዲፖዚት ቱ ጂዲፒ ሬሾ፣ ሎን ቱ ጂዲፒ ሬሾ ምናምን ብለን ልናወራ እንችላለን። ግን ማቴማቲካሊ ግን ሮል ኦፍ ጋቨርንመንት ኢን ዴቨሎፕመንት አሁን ባለው ጂዲፒ ግሮዝ ላይ ይሄን ያህል ነው፣ ባንኮቹ ይሄን ያህል ነው ብለን ልንል አንችልም። አይ ዶንት ኖ የተለየ ማቴማቲክስ ካለ ያልገባኝ ልማር ዝግጁ ነኝ። ሶ ሃንድ ኢን ሃንድ ሆነው የመንግስትን ፖሊሲ እንደ ፕራይቬት ባንክ በማውረድ ውስጥ የተሳተፉ አሉ። ዴቨሎፕመንት ባንክ ተሳትፈዋል፣ ኮመርሻል ባንክ ኦፍ ኢትዮጵያ ተሳትፈዋል፣ ሌሎችም እንደዛው በሮላቸው። ናው ማይ ኢሹ ኢዝ አሁን እንግዲህ ልጠይቅህ የምፈልገው ክፍተታቸውን እመጣበታለሁ። ባይዞ እኔም የክፍተቱን ፓርት አላወራሁትም። ቢካዝ የኔ መነሻ አርጊመንቴ ምንም ኮንትሪቢዩሽን የላቸውም ዩዝለስ ናቸው የሚሉ እነኚህ በጣም ዴንጀረስ ኮንክሉዥን ይመስሉኛል በግሌ። ቢካዝ ቅድም ያልኩት በአንድ ዝም ብሎ እንደው በኔቭ አናሊሲስ ብንወስደው እንኳን 100 ምናምን ሺህ ሰው የሚቀጥር አንድ ኢንዱስትሪ እሱ ብቻ አይደለም። ባይ ዘ ዌይ ባይ ፋክት ሌት ሚ ቴል ዩ አናሊሲስ በሰራሁት 30 ቢሊዮን የተወሰኑ ባንኮቹን ኮስት ዳታውን ስላላገኘሁት እንትን አድርጌው ፕሮጀክሽን ሰርቼ አኑዋሊ በሬንት አማካኝነት የሚከፍሉት ብር 30 ቢሊዮን ብር በሬንት አማካኝነት፣ በዲቪደንድ አማካኝነት ወደ ገበያው የሚያወጡትን ሌሎች እንዳለ ትተን ማለት ነው በሬንት። ሶ ትንሽም ይሁን ብዙ ዩዝለስ የምንላቸው አለ። የስ ክፍተት አለባቸው። እኔም ከአንተ ጋር ተስማምቼ ለምሳሌ ማስቀምጠው ጀነራሊ እኮ የብድር አሰጣጥ ሂደት ውስጥ ፎሬን ከረንሲ ላይ እኔ ለምሳሌ በሰቦታጅ ደረጃ የሚሳተፉ አሉ ብለን ልናወራ የምንችልበት ሂደት አለ። አንተም ባንክ ምስረታ ውስጥ ተሳትፋል። እኔ ባንክም ኦፕሬሽን ምን የምናጣቸው ኢንዱስትሪ ውስጥ ነገር አለ። እኔ ካውንተር አርግ እያደረግ ያለሁት ምንም ጥቅም የላቸውም ኮንትሪቢዩሽን የላቸውም ምናምን የሚለው ነገር ላይ ነው። ዩዝለስ ናቸው የሚለው ላይ አልቀበለውም። because they have some level of contribution ብዙ ማስፋት የሚችሉት ነገር አለ። አዎ ግን አንድ ጥያቄ እኔ መልሼ ለአንተ የምጠይቅህ ዶክተር፣ እስቲ አንተ የምታስበው የባንኪንግ ሞዴል ኢን ዮር ማይንድ ይኖራል። አንተ የምታስበው ሞዴል ይኖራል። አሁን እነኚህ ዩዝለስ ናቸው፣ ማሱ ጋር ተደራሽ አይደሉም ምናምን። እኔ ዩዝለስ አይደሉም፣ ክፍተት አለባቸው፣ የራሱ ማረም ያለባቸው ክፍተት አለ፣ ማስተካከል ያለባቸው ነገር አለ። ግን የራሳቸው ደግሞ በዚህም ኢንፋንት በሆነ ኢንዱስትሪ ውስጥ እና እንዳልኩት ኢመርጂንግ ኢኮኖሚ ውስጥ የራሳቸውን ሮል ለመጣል እየሞከሩ ያሉበትን ሂደት አለ። ባንኪንግን አሁን ሳስበው አንተ በምታስበው ደረጃ እንዴት ኦፕሬት ሊያደርግ ይችላል የሚለው ሊል ቢት ቬግ ስለሆነብኝ እስቲ በምን መንገድ ኦፕሬት ቢያደርጉ ነው ልክ አንተ እንደምትለው ኢንዲቪጁዋሊ 130 ሚሊዮን ህዝብ አለ እዚህ ሀገር ውስጥ አክቲቭን እንደው 87 ሚሊዮን ብለን ብንወስድ ለእያንዳንዱ ሰው ሬሌቫንት ሊሆኑ የሚችሉበትን መንገድ እንደው ብትነግረኝ what kind of banking model ለምሳሌ አንዱን ላንሳ። በቀደም ያነሳኸው አንድ ሰው ዲፖዚተር እስከሆነ ድረስ የመበደር ነፃነት ሊኖረው ይገባል። 1000
ብር ዲፖዚት ካደረገ 800 ብር ተበድሮ የሚፈልግ ከፈለገ ሊጓዝ ከፈለገ ምናምን ብለ የመበደርን ዲሞክራታይዜሽን ኦፍ ባንክን ከዛ ጋር አያይዝ። አንድ በቀደም የሰማው እንዴት ነው ኦፕሬት ሊያደርግ የሚችለው? አንተ የምትለው ባንክ በምን መንገድ ነው ኦፕሬት ሊያደርግ የሚችለው? እሱ ላይ የተወሰነ ነገር ስጠይቅ። ግሬት ዶክተር መልስ ስጥ። ያላችሁ ሰዎች 822 ሰዎች አላችሁ፣ ሼር አድርጉ ለሁለት ሰዎች። ዶክተር ቀጥል፣ ታፕታፑን ይቀጥል። ስላለው አክሰስ ቱ ክሬዲት ቁጠባ ብቻውን በቂ አይደለም። ባንክ አካውንት መክፈትም በቂ አይደለም። ኢቭን አዝ የባንኮች ስራ ባይዞይ ሴቪንግ አንዱ ነው። ቁጠባ ሰው ከቤቱ ወደ ባንክ ዶ ቢሮን ፓርክ እንዲያደርግ በዛ ፕሮሰስ ወለድ ሊያገኝ ይችላል። which is useless አሁን ባለው ኢንፍሌሽን እና ኖሚናል ኢንተረስት ሬት እሱ አንዱ ችግር ነው። ግን ከሌባ ከምናምን ይድናል፣ ኢቭን ከወጭም ይድናል። ቁጠባን ፕሮሞት በማድረግ ቁጠባ ለኢንቨስትመንት ትልቁ ስራ ስለሆነ እዛ ላይ ቤዚካሊ ክሪቲክሶችን ላንሳ ከፈለክ እዚህም ላይ ሴቪንግ ላይ ያለባቸውን ድክመት ለምሳሌ ከረንትሊ የሚከተሉት የሴቪንግ ሞቢላይዜሽን ስትራቴጂ እኔ ሮንግ ነው። ባይዘይ የባንከሮችንም ስለማገኝ የሰፈር ለሰፈር የሄድክ አካውንት ከፍተሃል ቆጠበኛ ጋር ምናምን ይሄ በጣም ሃርድ ሴሊንግ ይባላል በማርኬቲንግ። ሰው በግድ ኢቭን ባንከር እስከሚጠላ ድረስ የባንከር ስታተስ ዝቅ እስከሚል ድረስ የሚከተሉት ስትራቴጂ ለኔ በጣም ሮንግ የሆነ የሴቪንግ ሞቢላይዜሽን ስትራቴጂ ነው የሚከተሉት። ባንኮች ማረም ያለባቸው እንዲሁም በተቃራኒው ባንኮች ህዝቡን ማስተማር ግዴታቸው ነው። ስለ ፋይናንሻል ሊትሬሲ ሰውን ካስተማርከው ራሱ ሄዶ ይቆጥባል፣ ራሱ አካውንት ይከፍታል፣ ራሱ ሞባይል ባንኪንግ ይከፍታል። ባንኮች ዊዛውት ኢንቨስቲንግ ኢን ፋይናንሻል ሊትሬሲ ዶር ቱ ዶር ባንከሩን በማንከራተት የሚከተሉት ስትራቴጂ አሁንም መቃኘት ያለበት ቁጠባ ላይ። ከዚህም በላይ ሰው እንዲቆጥብ መስራት አለባቸው። ፋይናንሻል ሊትሬሲ ኤንድ ፋይናንሻል አድቫይዚንግ ስራቸው ነው ባይዘይ መሆን ያለበት። እኔ እንደዛ በየ ነው ፊልም ማረገው። they have to invest in financial literacy። ከቢሲም ጋር ይተባበሩ ከማንም ቆይ አንዱ እሱ ነው ቁጠባ ላይ ያለ ክፍተት ነው። ሁለተኛው አግሪ with that ብዙ ቪዲዮ የሚሰራውበት ነው። እኔ ይኸውልህ ፋይናንሻል ሊትሬሲ ለመስራት አለባቸው፣ ቁጠባን ማስፋት አለባቸው ምናምን አግሪ with that because we are talking about the lending part ሞዴሉ። ስለ ሌንዲንግ ልምጣ። ኦኬ ስለ ሌንዲንግ ስመጣ አንደኛው የመሰረታው እንግዲህ ሌንዲንግ ውስጥ ባንኮች የሚሰሩት ስራ አንደኛው ዘሮንግ ተበዳሪ እንዳይኖር ሲሪየስ የሆነ ክሬዲት አፕሬዛል መስራት አለባቸው። የፊዚቢሊቲ ስተዲ ሰሚት ይደረጋል። ፊዚቢሊቲ ስተዲውን ወይም ካሽ ፍሎ ፕሮጀክሽኑን ምናምን ሲሪየስሊ ኮንሲደር ሳያደርጉ ሴ ፎከስ ኦን ኮላተራል። ይሄ ለኔ ስህተት ነው ባጭሩ። አንድ ካሽ ጀነሬት የማድረግ አቅሙን በትክክል ፕሮጀክት አፕሬዛል ላይ ሲሪየስሊ ሳሰራ ኮላተራል አመጣ ፊዚቢሊቲው እኔ እኮ ብዙ ስለገጠመኝ ለምሳሌ ኤግዛምፕል ልንገርህ። የሆቴል ፕሮጀክት ተብሎ ታይተሉ ፊዚቢሊቲ ውስጡ ስለ ከብት እርባታ ሁሉ የሚቀበሉ ባንኮች እኮ ነው የፈጠርነው። ባይዘይ ፊዚቢሊቲ ስተዲ ይሄ ሞራዊ ዕውቀቱን ዳውን ፕሌይ አድርገው ኮላተራል ቤዝድ ሌንዲንግ በጣም ሲሪየስሊ ሪስክ አቨርስ የሆነ ሌንዲንግ አይዲያው ምናምን ለኢኮኖሚ የሚያመጣው ተጽዕኖ የኢኮኖሚክ ኢምፓክቱ ምናምን አናላይዝ ያደርግ ኢቭን ጆብ ክሬቲንግ ፖቴንሻሉን በደንብ አያዩትም። ኢቭን ለምሳሌ የኢትዮጵያ ህዝብ በአብዛኛው ስራ አጥነት ከፍተኛ ነው። አንኤምፕሎይመንት ሬት ኢዝ ሃይ። ወጣቱ የስራ ያለህ እያለ ነው እየጮኸ ነው። ስራ የሚፈጥሩ ኢንዱስትሪዎች ማለት ሌቨር ኢንቴንሲቭ ኢንዱስትሪስ ናቸው። ዌር ዘ ባንክስ አር ሌንዲንግ አር ዘይ ሌንዲንግ ቱ ሌቨር ኢንቴንሲቭ ኢንዱስትሪስ? ጠይቅ ራስህ። ስለዚህ ዘሮንግ ይሄ ምን ይባላል? በሌንዲንግ አንዱ አድቨርስ ላብራራው ዶክ ይቅርታ፣ ያው መሀል ላይ ኢንተራፕት ማድረጋችሁ ከወጣን ለመመለስ ነው። አይ ቲንክ ሙኬ የጠየቀው ዳይሬክትሊ አንተ እያሰብከው ያልከው ሀሳብ በምን አይነት ሞዴል መተግበር ይችላል የሚለው ላይ ነው። ሞሮፍ ወደ አሁን ወዳሉት ባንኮች ችግሮች ላይ ነው እያተኮርን ያለ ነው እና ከዛ ይልቅ አሁን ቀጥታ የምትጠያየቁበት ነው ዶክተር አንተም የምትጠይቅበት ነው እና ዳይሬክትሊ ሙኬ ወይ ሪፍሬዝ ማድረግ ካለበት ጥያቄውን ወይ ድጋሚ ጠይቅና እንዲመለስ እናድርግ። ከዛ ለማለት ፈልጌ መሰለህ ለምሳሌ እኔ ማሱ አድሬስ ይደረጋል ብዬ የማስብበት አፕሮች አለኝ። አሁን ባንኮቹ እየጀመሩ ያሉት የማይክሮ ሌንዲንግ አፕሮች ነን ኮላተራል ነው። የራሱ ኢንተረስቱ ከፍ ማለቱ ችግር አለው።
ታይም ፔሪዱ አነስ ማለቱ ችግር አለው። ያ አማውንት ኦፍ ብድሩ ችግር አለው። እሱ ለምሳሌ ማይክሮ ሌንዲንግ አማውንቱ ከፍ ብሎ የወለድ ምጣኔው ዝቅ ብሎ ታይም ፍሬሙ ሊያስኬድ በሚችል ደረጃ ገና ጅማሩ ላይ ነው ያለው። እንደሚቹና የመሳሰሉትን ብንወስድ ለላስት 3 years ፕራክቲስ የተደረገ ነው። እሱን አስፍተው አማውንቱን because ነን ኮላተራል ሎን ነው አማውንቱን ሰፋ አድርገው ኢንተረስቱ በተለይ በጣም የእንደዚህ አይነት የማይክሮ ሌንዲንግ ብድር መጥፎ ነገሩ የሚያስከፍሉት ኢንተረስት ነን ኮላተራላይዝድ ሎን ስለሆነ ከሱ ላይ ነው ኤንፒኤላቸው ማኔጅ የሚያደርጉትና ኢንተረስት አማውንቱ በጣም ትልቅ ነው። እሱን ዲሪስክ የሚያደርጉበት መንገድ ኖሮ ፍሬሙን ሰፋ ቢያደርግ ማሱን በዚህ መንገድ አድሬስ እያደረጉ ይሄዳሉ ሚል አንድ እኔ አእምሮ ውስጥ ያለ ነው። ልክ እንደዛ ከዶክተር ማወቅ የፈለኩትኝ አግሪ ለምሳሌ ሌትስ ሴይ ኢን ዘ ካሚንግ 2-3 years 10 ሚሊዮን ተበዳሪዎችን ባንኮቹ አድሬስ ያደርጉ የሳግ በጣም ነው ደስ የሚለኝ። ምክንያቱም ሞር ቫልዩ ወደ ኢኮኖሚ ያስገባሉ፣ ሞር ሰው ፊል እንዲያደርግ ያደርጋሉ። ግን ጊቭ ሚ ዋን ሞዴል ቢዝነስ ሞዴል ስጠኝ እስቲ የሆነ ባንክ ዛሬ ቢጀምር in 3 years time 10 ሚሊዮን ተበዳሪን አድሬስ ለማድረግ ምን አይነት ሞዴል ነው መከተል ያለበት? ቅድም ያነሳው ኳሊቲ ኦፍ ቢዝነስ ፕላን ሌንዲንግ ሃይሊ ኮላተራላይዝድ መሆኑ ምናምን ልናወራበት እንችላለን። እኔም ክሪቲሳይዝ ማድረገው ሃይሊ ኮላተራላይዝድ ሎን ክሪቲሳይዝ ማድረገው ለምንድን ነው? ፎር ሎንግ ታይም ኮላተራል ለምደው ኮላተራል አፍቅረው እየኖሩ ነው። ወደ አይዲያ ፋይናንሲንግ የተወሰነ ሪስክ እየወሰዱ ወጣ እያሉ ኦፕሬት ማድረግ አለባቸው ብዬ ስለማስብ፣ ግን አንተ እንደምትለው ኢንዲቪዥዋሊ ምህሩንም ምኑንም ሄደን ብንጠይቅ ሬሌቫንት ነው ለኔ ብሎ እንዲያስብ ሬሌቫንት ነው ለኔ ብሎ የሚያስበው ቤኔፊት ሲያደርግ ስለሆነ በምን አይነት ቢዝነስ ሞዴል አይተኸው ነው? እሱን አስረዳኝ። ባጭሩ ወደ ጥያቄ ቀጥታ ስመጣ ባንክስ ሃዝ ቱ ለርን ፍሮም ማይክሮ ፋይናንስ። አጭሩ መልስ እሱ ነው። ማይክሮ ፋይናንስ ኢዝ ዘ ቬሪ ኢኖቬቲቭ ፕሮፑር ሌንዲንግ አፕሮች ዛት ትራንስፎርም ኢኮኖሚስ። ለኔ የሚገባኝ ማይክሮ ፋይናንስን መማር አለባቸው ባንኮች። የኢትዮጵያ ባንኮች ለፐብሊኩ ኢሬሌቫንት ናቸው የምለውም ማሱን አድሬስ ስለማያደርጉ ነው። ማይክሮ ፋይናንስ ምን አይነት ሌንዲንግ አፕሮች ይከተላል ካልክ የምታውቀው ነገር ነው። ግሩፕ ጋራንቲ፣ የፊዚካል ኮላተራል የሚባል የለም። ሌላው ኮንሳምፕሽን ሎን። እንግዲህ እናውራው ከተባለ ባላንስድ የሆነ ክሬዲት አሎኬሽን ያስፈልጋቸዋል። ቢዝነስ ሞዴሉ ክሬዲት አሎኬሽኑ ባላንስድ መሆን አለበት ስል አክሮስ ሴክተርስ ቅድም ያልኩት ግብርና፣ ማኑፋክቸሪንግ ምናምን ያልኩት ባላንስ የሆነ ሴክተር ላይ ኮንሰንትሬሽን በጣም ልክ አይደለም። ሌላው ባላንስድ ክሬዲት አሎኬሽን ስል አክሮስ ኢኮኖሚክ ስታተስ ህዝቡን በ3 ልንከፍለው እንችላለን፣ ዘ ሪች፣ ዘ ሚድል ክላስ ኤንድ ዘ ፑር። ስለዚህ ለጥቂት ሴግመንት ኦፍ ዘ ፖፑሌሽን በኢኮኖሚክ ስታተስ ብቻ ማበደር ኤክስ ለኔ ሁሉንም ባላንስ ማድረግ አለባቸው፣ ዳው መካከለኛው ምናምን። ሌላው ኮንሳምፕሽን ቨርሰስ ኢንቨስትመንት ሎን። ለምሳሌ እንተና ሲያወራ ሰምታችሁታል። አሁን እነ ቴሌ ብር ጀመሩት እንጂ ኢትዮጵያ ውስጥ ተጠገረርኩ ብትል ለኮንሳምፕሽን 1 ብር የሚያበድር ባንክ ነበረ ከቅርብ ዓመታት በፊት? የለም። ለምሳሌ ሳላሪድ ነህ፣ ስቴብል ኤምፕሎይመንት አለ ወይም ዋትኤቨር እንዲሁ ቢዝነሱን ትተን ለኮንሱመር ሎን ለምሳሌ የሶፋ ብድር፣ የምናምን ብድር፣ ሰርግ ልደግስም ብትል ኢቭን ሽርሽርም ብትል ልክ አሜሪካ እንዳለው ኢቭን የግሮሰሪ ብድር የክሬዲት ካርድ የሚባለው ማለት ነው የለም ነበር እኮ። አሁን ነው ዳውን ስኬል ኮንሳምፕሽን ሎን ኢቭን የመጣው። ባይዘው ይሄ ሲሪየስ ጉዳይ ነው። ባንኮች ለቢዝነስ ብቻ አይደለም ማበደር ያለባቸው ለኮንሳምፕሽን ማበደር። ዶክተር ኮንሱመር ሎን እኮ ባይዘው ፖርትፎሊዮ ሌቭሉ ወደ 12% ከሰርቪስም ይበልጣል፣ ከአግሪካልቸርም ይበልጣል፣ ከአዘርስም ካቴጎሪ ይበልጣል። is 12% ትንሽ ነው በኮንሱመር ሎን ፖርትፎሊዮ። አሁን ያለው እኮ እንዳልኩ አሁንማ ኢምፕሩቭመንት አለ፣ ግን ቢፎር some 3-4 years ኮንሱመር ሎን ኢቭን አይታወቅም ነበር በባንኪንግ ኢንዱስትሪ። እንደውም ለኔ ባንኮች አሁን ኢኖቬቲቭ ነው የመጡት። ዶክ ጊቭ ሚ ኤቪደንስ። ይታወቃል አይደለም ዶክ ኮንሱመር ሎን ቢፎር 3 years ብትሄድ 8 ነጥብ ምናምን ከነ ነምበሩም አለ። there was a consumer loan ይታወቃል ነበር። እንደውም ኮንሱመር ሎን ፋክት ቢ ስፒኪንግ ይሄ ክሬዲት ካፕ ከተጣለ በኋላ ነው በጣም ባንኮቹ ሲሪየስ ሆነው ኮንሱመር ሎንን ወርታች ያደረጉት እንጂ ኮንሱመር ሎን ነበረ ፖርትፎሊዮ። ስቲል አሁንም ነምበር 4 ነው። ስቲል ከአግሪካልቸር በላይ ነው። ስቲል ከሰርቪስ በላይ ነው። ስቲል ከአዘር ካቴጎሪ በላይ ነው። ኦኬ፣ ዋናው ጥያቄው ግን ፕሮፑር የሆኑ ለሰፊው ተደራሽ የሆኑ ስል
አንደኛ ኮንሱመር ሎን፣ ሁለተኛው ደግሞ ኢንቨስትመንት ሎን። ለምሳሌ አንድ ሰው ቢዝነስ አይዲ ያለው ኦኬ ፊዚካል ኮላተራል የለውም፣ ድሃ ነው፣ መኪናም የለው፣ ቤትም የለው፣ ኦልሬዲ ድሃ ነው። ድሃ ሰውን ሀብታም ወይም ሚድል ክላስ ማድረግ ስራቸው መሆን አለበት ስል ሀው የሚለው ከማይክሮ ፋይናንስ መማር ያለባቸው ምንድነው? ያው ታውቋል፣ ግሩፕ ጋራንቲ፣ ኮሚኒቲ ጋራንቲን በለው፣ ሰርድ ፓርቲ ጋራንቲን በለው፣ ገቨርንመንት ጋራንቲን በለው፣ ኢቨን ኢንተርናሽናል ተቋማት ወርልድ ባንክ፣ ማስተርካርድ ፋውንዴሽን ዋቴቨር በዚህ በፋይናንስ ሴክተሩ ላይ ያሉ ዴቨሎፕመንት አሲስታንስን ተጠቅመው ለኢኖቬቲቭ ቢዝነስ ማበደር ስራቸው ያው ኤስኤምኢ ሎን የሚባለው ማለት ነው። ወደዛ ሴግመንት አግሬሲቭሊ መምጣት አለባቸው። ኢቭን እኔ ክሬዲት አፕሬዛል ሲስተማቸው ኦፕን ኤንድ ትራንስፓረንት መሆን አለበት ብዬ ነው የማምነው። አንድ ሰው አፕላይ ስላደረገ የእሱን በድብብቆሽ ምናምን ሳይሆን፣ ለምሳሌ አሁን ሲምፕል ኤግዛምፕል ልንገርህ እንዴት ባንኮች ክሬዲትን ዲሞክራታይዝ እንደሚያደርጉ። ለምሳሌ በኢቢሲ ወይም በሚዲያዎች የሚተላለፉ የኢንተርፕረነርሺፕ ውድድሮች አሉ። ህዝቡን ፕሮጀክቶችን ይሰማቸዋል፣ ዳኞች አሉ። ከዛ እከሌ የሚባለው ፕሮጀክት በጣም ፋይናንሻል ሪተርኑ ሀይ ነው፣ ገበያው ሀይ ነው፣ ቴክኒካሊ መሰራት ይችላል፣ ሶሽ ኢኮኖሚክ ኮንትሪቢዩሽኑ የስራ እድል የሚፈጥረው ፎሬክስ ምናምን ተብሎ ተዳኝቶ ቤስት ፕሮጀክት ተመርጦ ያንን ፋይናንስ ማድረግ በቃ ግልጽና ክሊር የሆነ ዊነርስ። ልክ ይሄ አሁን ፉትቦል ለምንድነው ሰው የሚወደው? ኦፕን ኤንድ ትራንስፓረንት ነው። አንድ አሰልጣኝ ካልሰራ ይባረራል። ባንኮችን ፕሮጀክቶችን ግልጽ በሆነ መንገድ በቴሌቪዥን ዋቴቨር በሚተላለፍ ፕሮግራም ፈንድ እያረጉ ህዝቡን ቢዝነስ እንዲማር እያረጉ ኮላተራል ባልኩ መንገድ ከፊዚካል ኮላተራል ዳውንግሬድ ተደርገው ባጭሩ ከማይክሮ ፋይናንስ መማር አለባቸው። በቃ ማይክሮ ፋይናንስ ኢዝ ኤ ቬሪ አሜዚንግ ሪቮሉሽን፣ በጣም አሜዚንግ የሆነ ሳይንስ ነው። ባንግላዴሽ የመጣ ግራሚን ባንክ ኦፍ ባንግላዴሽ፣ ሌላው ደግሞ የኢንዶኔዥያው ባንክ ራኪያት ኢንዶኔዥያ የሚባል አለ። ኢቭን አሁን ማይክሮ ፋይናንስ ላይ ያለው እንትን ፋይናንሻሊ ሰስተነብል አይሆኑም ድሃውን ሲደርሱ የሚል ኢሹ ነበር። ግን ሁለቱን የአውትሪች እና ፋይናንሻል ሰስተነቢሊቲ ባላንስ አድርገው ማሲቭ የሆነ ጆብን በለው ማሲቭ የሆነ ኢኮኖሚክ ትራንስፎርሜሽን ኢቭን ፖቨርቲ ኢምፓክት ድህነትን የመቀነስ አስተዋጽኦ እየፈጠሩ ያሉ ተቋማት ናቸው። እንዲሁም ኢኮኖሚክስ ዊዝማን ነበረ ይሄ እዚህ ያለው ልጅ ማለት ነው። ማይክሮ ፋይናንሶች ወደ ባንክ ማደግ የለባቸው የሚለው በጣም የሚያስማማን ሀሳብ ነው። እንዲሁም እኔ አርጊው ማድረገው የእኛ ባንኮች ወደ ታች መውረድ አለባቸው። እንዲሁም ቅድም ያልከው ነገር ሮንግ ነው። እስቲል የኢትዮጵያ ባንኮች ገጠሩን አይደርሱትም። ብራንች ኔትወርካቸው አዲስ አበባ፣ የክፍለ ሀገር ከተሞች፣ ከዛ የዞን ከተሞች፣ ፕሮባብሊ የወረዳ ከተሞች ላይ ምናምን ገጠር የሉም። ባጭሩ ዛሪንግ ታውንስ ይህ ከተማና ሪሌቲቭ ሴኩሪቲ ያለበት ላይ አርሶ አደሩ ነው የኢትዮጵያ ሕዝብ 80% ምናምን እያልን አይደለ እንደ እያወራን ያለ ነው እኮ ስለ ገጠሩ ነው። እና ገጠር ካልገቡ ከተማ ለከተማ ብቻ መቅረት ለኔ ባንኪንግ አይደለም። ከገጠሩም ሞቢላይዝ የሚደረግ እንትን አለ። እንዲሁም ባንኮች ሀስቱ ኮምፒት ዊዝ ማይክሮ ፋይናንስ ወርዶ ከሳኮዎች ከቁቦች ጋር ኮምፒት ማድረግ አለባቸው ብዬ ነው ማምነው። ዩኒቨርሳል ባንኪንግ መሆን አለባቸው። ለሀብታሙ ማበደር አለባቸው፣ ለሚድል ክላሱ ማበደር አለባቸው፣ ለዳሁ ማበደር አለባቸው። ግድ ይላቸው ይገባል። ሎናቸው ደግሞ ባላንስድ አክሮስ ሴክተር መሆን አለበት። በኮንሰምሽንና በኢንቨስትመንትን ባላንስ ያስፈልጋል። ግን ቅድም ስላቋረጣችሁኝ እንጂ የኢትዮጵያ ባንኮችን ችግር ስናገር እዛው ላይ መፍትሄው ስላለ ነው። ሁለት ችግር አለባቸው። አንደኛ አድቨርስ ሴሌክሽን ሮንግ ክሊንት ነው የሚመርጡት፣ ኮራፕትድ እና ምናምን ስለሆነ ማለት ነው። ሴክተሩ ባይዘ ፋይናንስ ኮራፕትድ የሆነ ሴክተር ነው። ልክ ላንድ፣ ኢኮኖሚክ ሪሶርሶች፣ መሬት ምንድን ነው ፋይናንስ ምናምን የምንላቸው ሲሪየስ የሆነ ኮራፕሽን ያለባቸው ሴክተር። ዘ ሮንግ ክሊንት አድቨርስ ሴሌክሽን ይባላል። ይህን